ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የአማርኛ ፊደላትን ከመጀመሪያ እስከ መጨረሻው በደንብ የማሳያችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። አማርኛ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ሌሎችንም ትምህርቶች መማር ብትፈልጉ ካላችሁ እንግሊዝኛ፣ ሂሳብ፣ ኦሮምኛ ሌሎችንም መማር ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ እንግዲህ እንዳልኳችሁ ከመጀመሪያው እስከ መጨረሻው ዛሬ የአማርኛ ፊደልን የማሳውቃችሁ ይሆናል ማለት ነው። ይቺ ማናት? ሀ ናት። ሀ። ይቺ ኡ። ይቺ ሂ። ይቺ ማናት? ይችኛዋ ሀ። ይቺ ሄ። ይቺ ህ። ይቺ ሆ። እስቲ እንደገን ያው ሀ ሁ ሂ ሃ ይቺ ሄ ህ ሆ ሆ እንላታለን። በጣም ብላችሁ ስትሉ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ከዛ ይቺ ማን ነች? ይችኛዋ ለ እንላታለን። ለ ከዛ ሉ። ይቺ ሊ። ይችኛዋ ላ። ይቺ ሌ። ይቺ ል። ይችኛዋ ሎ። ያው እንደገን ስንላቸው ደግሞ ያው ለ ሉ ሊ ላ ሌ ል ሎ። ለ ሉ ሊ ላ ሌ ል ሎ። በመቀጠል ይቺ ማን ናት? ሀ ናት። ሀ ሐመርኳ ምንላት ማለት ሀ። ይችኛዋ ሀ እና ይችኛዋ ሀ ተመሳሳይ ናት። በመቀጠል ይቺ ማን ናት? ሁ ናት። ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ሀ የመጀመሪያዋ ሀ ሁ ሂ ሃ ሄ ህ ሆ። ከዛ ይቺ ማናት? መ ናት። መ ሙ ሚ ማ ሜ ም ሞ። እንደገና እስቲ አሁን እንበላቸው። የመጀመሪያዋ ማናት ብያቸዋለሁ? መ ናት። መ ሙ ያው ሙ ቺ ሚ ማ ሜ ም ሞ። በመቀጠል ይችኛዋ የመጀመሪያዋ ማናት? እቺ ሰ ናት። ሰ ከዛ ይቺ ሱ። ይችኛዋ ሲ ሳ ሴ ስ ሶ። እስቲ እንደገን ያው ሰ ሱ ሲ ሳ ሴ ስ ሶ። እንደዚህ እያደረጋችሁ በቀላሉ ማወቅ ትችላላችሁ ማለት ነው። ሶ ወደ ቀጣዮች ስናልፍ ይቺ ከዚህ ጋር የምታዩት ደግሞ ማነች? ረ ነች። ረ ሩ ሪ ራ ሬ ር ሮ። እንደገን ረ ሩ ሪ ራ ሬ ር ሮ። እሺ በመቀጠል ሁለተኛው ላይ ያለችው ማናት? ሰ እንላታለን። ይቺን ማለት ሰ ናት። ያው ሰ ቺ ሱ ሲ ሳ ሴ ስ ሶ። እንደገና
ሰ ሱ ሲ ሳ ሴ እቺ ስ ከዛ ይችኛዋ ሶ ነች። በመቀጠል እቺ ማን ናት? ሸ ናት። ሸ ሹ ሺ ሻ ሼ ሽ ሾ። እስቲ እንደገን ይችኛዋ እንግዲህ የመጀመሪያዋ ማናት ብያችኋለሁ? ይቺ ሸ ናት። ይኸው ሸ ከዛ ይቺ ሹ ይቺ ሺ ይቺ ሻ ይችኛዋ ሺ ይቺ ሽ ይቺ ሾ ሾ። እሺ በመቀጠል ይቺ ማናት? ቅርታ ይቺ ቀ ናት። ቀ ቁ ቂ ቃ ቄ ቅ ቆ። እንደገን ቀ ቁ ቂ ቃ ቄ ቅ ቆ። እሺ ከዛ ይቺ ማናት? በ ናት። በ ቡ ቢ ይቺ ባ ይቺ ቤ ይቺ ብ ከዛ ይችኛዋ ቦ። ያው በ ቡ ቢ ባ ቤ ብ ቦ ቦ እንላለን ማለት ነው። እሺ ከዛ እዚህ በመቀጠል ደግሞ ይቺ ማናት? ይችኛዋ ተ ናት። ተ ቱ ቲ ታ ኬ ት ቶ። እስቲ እንደገን የመጀመሪያዋ ማናት አልኳችሁ? ተ ናት። ያው ተ ቱ ቲ ታ ቴ ት ቶ። ከዛ ይችኛዋ ማናት? ቸ ናት። ቸ ይቺ ቹ ይችኛዋ ቺ ይቺ ቻ ይቺ ቼ ይቺ ች ይችኛዋ ቾ። እስቲ እንደገና እንበላቸው። ያው ቸ ናት። ቸ ቹ ቺ ቻ ቺ ቼ ይቺ ች ይቺ ቾ ቾ። እሺ ወደ እነዚህኛው ስናልፍ ደግሞ ይቺ ማናት? ሀ ይቺ ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይችኛዋ ሆ። ያው ሀ ሁ ሂ ሃ ሄ ህ ሆ ሆናል። እሺ በመቀጠል ይችኛዋ ደግሞ ማናት? ነ አይደለች? ይቺ ነ ናት። ነ ኑ ኒ ና ኔ ን ኖ። ያው ነ ኑ ኒ ና ኔ ን ኖ። ከዛ በመቀጠል ደግሞ ይቺ ማን ናት? ይቺ ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ። እንደገና ኘ ኙ ኚ
ኛ ኜ ኚ ኞ ኞ። እሺ ወደ ቀጣዮች ስናልፍ ደግሞ ይቺ ማን ናት? አ ናት። አ ኡ ኢ አ ኤ እ ኦ። እንደገን ማናት ብለናል? የመጀመሪያዋ አ ናት። ይኸው አ ኡ ኢ አ ኤ እ ይቺ ኦ። እሺ ከዛ ደግሞ ይችኛዋ ማናት? ይቺ ከ ናት። ከ ኩ ኪ ካ ኬ ክ ኮ። ከ ያው ኩ ኪ ካ ኬ ክ ኮ። እሺ በመቀጠል ይቺ ማናት? ከ ናት። ከ ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ይቺ ማን አልኳችሁ? ከ ከዛ ይቺ ሁ ይችኛዋ ሂ ይቺ ሃ ይችኛዋ ሄ ይቺ ህ ከዛ ይችኛዋ ማናት? ሆ ናት። ይቺ ሆ። እሺ በመቀጠል ይቺ ማናት ብለናል? ወ ናት። ይቺ ው ከዛ ይችኛዋ ማናት? ዊ ከዛ ይቺ ዋ ይቺ ዌ ይቺ ው ይቺ ዎ። እሺ እንደገና ከመጀመሪያው ጀምረን ስናያቸው ይቺ ማናት? ወ ይቺ ው ይቺን ማናለን? ዊ ይቺኛዋ ዋ ይቺ ዌ ይቺ ው ይቺ ዎ ዎ። እሺ በመቀጠል ይችኛዋ ማናት? አ ናት። አ ኡ ይቺ ኢ ይችኛዋ አ ይቺ ኤ ይቺ እ ከዛ ይችኛዋ ኦ። እስቲ እንደገን አ ኡ ኢ አ ኤ እ ኦ። እሺ ይችኛዋ ማናት? ጸ እንላታለን። ጸ ሁለት አይነት አለ። ቅድም እንዳሳየኋቸው ያው ይችኛዋ አ ናት፣ ይችም አ ናት። ይችኛዋ አልፋ አ ትባላለች። ይችኛዋ ደግሞ አይኑ አ እንላታለን ማለት ነው። ይችኛዋ ማናት? ጸ ነች። ያው ጸ ጹ ይቺ ጺ ይቺ ጻ ይችኛዋ ጼ ይቺ ጽ ከዛ ይቺ ጾ። ያው ጸ ጹ ጺ ጻ ጼ ጽ ጾ ጾ ይሆናል ማለት ነው። እሺ ወደ ቀጣዮቹ ስናልፍ ደግሞ ይቺ ማናት? ዘ ነች። ዘ ያው ዘ ዙ ዚ ዛ ዜ ዝ ዞ ዞ የመጨረሻዋ ዞ ነች ማለት ነው። እሺ እንደገን ዘ ዘ ከዛ ይቺ ዙ ይችኛዋ ዚ ይቺ ዛ ይችኛዋ ዜ ይቺ ዝ ከዛ ይቺ ዞ ዞ ትሆናለች። እሺ ይቺ ማናት?
ዠ ናት ዠ ከዛ ይቺ ዡ ይችኛዋ ዢ ይቺ ዣ ይቺ ዢ ይቺ ዥ ይችኛዋ ዦ ይኸው ዠ ከዛ ይቺ ማናት ዡ ይቺ ዢ ይቺ ማናት ዣ ይቺ ዢ ይቺ ዥ ከዛ ይችኛዋ ዦ። እሺ ከዛ ይቺ ማናት የ ናት የ ዩ ይችኛዋ ይ ይቺ ያ ይቺ የ ይቺ ይ ከዛ ይችኛዋ ማናት ዮ የ ዩ ይ ያ የ ይ ዮ። እሺ አሪፍ። በመቀጠል ይችኛዋ ማናት ደ ናት ደ ከዛ ይቺ ዱ ዱ ይችኛዋ ማናት ዲ ይቺ ዳ ይቺ ዴ ይቺ ድ ከዛ ይችኛዋ ዶ። እስቲ እንደገን የመጀመሪያዋ ይቺ ደ ከዛ ይችኛዋ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ከዛ ይችኛዋ ዶ። እሺ መልካም። በመቀጠል ይቺ ማናት ጀ ናት ጀ ከደ ጋር የሚለያዩ ከላይ ባላት በዚች መስመር ነው ማለት ነው። ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ማናት ጅ ከዛ ይችኛዋ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጆ። እሺ ወደ ቀጣዩ ስናልፍ ይቺ ማናት ገ ናት ገ ያው ገ ጉ ጊ ጋ ጌ ግ ጎ ጎ እንደገን ገ ጉ ጊ ጋ ጌ ግ ጎ። እሺ ከዛ ይቺ ማናት ጠ ናት ጠ ጠ ከዛ ይችኛዋ ጡ ይቺ ጢ ይችኛዋ ጣ ይቺ ጤ ይቺ ጥ ከዛ ይችኛዋ ጦ ናት ጦ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ማናት ጨ ነች ጨ ጨ ጩ ጪ ጫ ጬ ጭ ጮ። እስቲ እንደገን ጨ ጩ ጪ ጫ ጬ ጭ ጮ። ዘን ይቺን ደግሞ ማን እንላታለን ጰ እንላታለን ጰ ያው ጰ ጱ ጲ ጳ ጴ ጵ ጶ ያው ጰ ጱ ጲ ጳ ጴ ጵ ጶ። እሺ በመቀጠል ከዚህ ጋር የምታዩት ማናት ይቺ ጸ ናት ጸ ይቺኛዋ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺኛዋ ጽ ይቺ ጾ ይኸው ጸ ከዛ ይቺ ጹ ይቺ ጺ ይቺ ጻ
ይቺ ፄ፣ ይቺ ፅ፣ ይችኛዋ ጾ፣ ጾ ናት። ጾ። እሺ ወደ ቀጣዩ ስናልፍ ደግሞ ዘን ይቺ ማናት? ፈ ናት። ፈ። ከዛ ይቺ ፉ፣ ይቺ ፊ፣ ይቺ ፋ፣ ይቺ ፌ፣ ይቺ ፍ፣ ከዛ ይችኛዋ ፎ። እስቲ እንደገን ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፎ። ከዛ በመቀጠል ይቺ ማናት? ፐ አይደለች? ፐ ናት የመጀመሪያው። ፐ፣ ያው ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እሺ እነዚህ ደግሞ ከዚህ በታች እንደምታዩቸው ከዚህ ጀምሮ ያሉት የአማርኛ ዲቃላ ሆሄያት ወይም ደግሞ ስምንተኛ ፊደል በመባል የምናውቃቸው ናቸው። ይቺ ማናት? ሏ ናት። ይቺ ሟ፣ ይቺ ሷ፣ ይቺ ሯ፣ ይቺ ሷ፣ ይቺ ሿ፣ ይቺኛዋ ቋ፣ ይቺ ማናት? ቧ፣ ይቺኛዋ ቷ፣ ይቺ ቿ፣ ይቺኛዋ ኋ፣ ይቺ ማናት? ኗ፣ ይቺ ኟ፣ ይቺ አ ናት። ከዛ ይችኛዋ ደግሞ ኋ፣ ይቺ ዟ፣ ይችኛዋ ማናት? ዧ፣ ይቺ ዷ፣ ይቺ ጇ፣ ይችኛዋ ማናት? ጓ፣ ይቺ ጧ፣ ጧ ናት። እሺ በመቀጠል ይችኛዋ ደግሞ ማነች? ይቺ ማን ትመስላለች? ጨን አይደለ? ስለዚህ ጯ፣ ጯ ነች። ይቺ ደግሞ ማናት? ጿ፣ ይቺ ቋ፣ ይችኛዋ ፏ፣ ይቺ ኳ፣ ኳ እንላታለን። የአማርኛ ፊደላትን ወይም ሆሄያትን በቀላሉ በዚህ መልኩ ማወቅ ትችላላችሁ ማለት ነው። በአጭር ጊዜ በደንብ እነዚህን ካያችሁ ቅርጻቸው አንደኛዋ ከአንደኛዋ እንዴት ነው የምትለየው የሚለው ነው። በደንብ እያያችሁ በዚህ መንገድ ማወቅ ትችላላችሁ ማለት ነው። እንግዲህ እንደምታያቸው ዛሬ ሙሉ የአማርኛ ፊደላቶችን አይተናል። በዚህ መንገድ በደንብ እናንተ ደግሞ እየጻፋችሁ ተለማመዱ። ለኛ ይዘነው የመጣን የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ጊዜ ተመኘሁላችሁ።